የጌታ ፍቃድ ይሁን ብሎ ዝም ያሉት የቱ ጋር እንደሆነ ታውቃላችሁ? መንፈስ ቅዱስ ወደ መራበት እስራትም ቢኖር መከራም ቢኖር ስቃይም ቢኖር ለሱ ሐሳብ መገዛቱ ልክ ነው ብሎ ነው ዝም ያሉት። እርግጠኛ ሆኜ ልናገር ይሄን በሞቅታ በመንፈስ ቅዱስ ፍቃድ ላይ ስሜታቸውን አቀላቅሎ አይ መንፈስ ቅዱስ እንደዚህ ቢለኝም እንደዚህ እንዳደርግ ብናገርም እዚህ ጋር ደግሞ እንደዚህ እንዳደርግም ደግሞ ሁለት ሐሳብ የለው መንፈስ ቅዱስ። ስለዚህ የመንፈስ ቅዱስ ምሪትን መከተል ምንድነው ውጤታማ የሚያደርግበት አንዳንድ ነጥቦችን መናገር ፈልጋለሁ። አንደኛ የመንፈስ ቅዱስን ምሪት በሰው ቃል አንቀይር። ይኸውላችሁ አጋቦስ ትንቢት የተናገረው እንዲቀይር አላደረግም። ሌሎቹ እዛ ጋር ሲቀይሩ ብዙ ጊዜ ታውቃላችሁ። እዛ ጋር ስታነቡ ቁጥር ምዕራፍ 21 ሐዋርያት ሥራ ቁጥር 14 ላይ እኛም የጌታ ፍቃድ ይሁን ብለን ዝም አልን። እንዴት? እስራቱም ቢሆን መከራም ቢሆን መጀመሪያ እኮ ተጨቃጭቆ ነበረ። ያንን ብሎ ዝም ያሉት የጳውሎስን አቋም አይቶ ነው። ጳውሎስ ለመንፈስ ቅዱስ ምሪት ራሱን የሰጠ ሰው መሆኑን አይቶ ነው። ዛሬ ይሄ ቃል በተለምዶ የጌታ ፍቃድ ይሁን ብሎ ዝም አሉ እንደምን እኛ ምናምን ይሄው የጌታ ፍቃድ ይሁን ብሎ ዝም ያሉት የቱ ጋር እንደሆነ ታውቃላችሁ? መንፈስ ቅዱስ ወደ መራበት እስራትም ቢኖር መከራም ቢኖር ስቃይም ቢኖር ለሱ ሐሳብ መገዛቱ ልክ ነው ብሎ ነው ዝም ያሉት። ይሄንንም ዝም ሊሉ የቻለው ከጳውሎስ ክርክር በኋላ ነው። መንፈስ ቅዱስ አስረድቷቸው እንዳይሄድ ይከለክሉ ነበር። ሰምተው እኮ ነው፣ ድምፅ ሰምተው። ዛሬ የእግዚአብሔርን ድምፅ የመንፈስ ቅዱስ ድምፅ እየሰማ በሰው ሐሳብ ለምን ትቀይራላችሁ? የማን ድምፅ ነው የሚበልጠው? ማን ይምራል? አንድ ጊዜ ብሉይ ኪዳን ላይ ትዝ ይላችኋል። ማን ይምራ? እውነተኛ እግዚአብሔር የመረጠው ዳዊት ይምራ ወይ ሳኦል? አይ የሳኦል አመራር የተዛባ መሆኑን መንፈስ ቅዱስን ፈለግ የእግዚአብሔርን ቃል ፈለግ የእግዚአብሔርን ቃል እውነት የማይከተል መሆኑን ሲያውቁ እኮ ሁሉም ቢንያማውያን ሳይቀሩ እነዛ ኃያላን ሳይቀሩ ወደ ዳዊት መጡ። በመንፈስ ቅዱስ መመራት ማለት ውጤታማ ነው የሚያደርገው መከራ ቢኖርም። ስለዚህ የመንፈስ ቅዱስን ሐሳብ በሰው ቃል አንቀይር። አንደኛ። ሁለተኛ ምሪቱን እንከተል። የማን ምሪት? የመንፈስ ቅዱስ ምሪቱን እንከተል። ጳውሎስ ምሪቱን ተከተለ። ኢየሱስ ክርስቶስ ወደዚህ ምድር ሊሞት ሲመጣ የአብን ፍቃድ ምሪቱን ተከተለ። በጴጥሮስ የመጣ መጀመሪያ በዳብሎስ ምድረ በዳ ላይ የመጣውን ፈተና እምቢ ብሏል ሊፈጽም ስለመጣ ምሪቱን ተከተለ። በጴጥሮስ ሆኖ ሲመጣ አንተ ሰይጣን ከኔ ራቅ፣ የሰው እንጂ እግዚአብሔርን አታውቅም። የሰው ሐሳብ ከእግዚአብሔር ምሪት ከመንፈስ ቅዱስ ምሪት ያወጣል። ስለዚህ ምሪቱን እንከተል። ሶስተኛ ፍቃዱን ለመፈጸም እንዘጋጅ። ለመንፈስ ቅዱስ ፍቃድ ራሱን አዘጋጀ ጳውሎስ። እንኳን እስራት ይቅርና በጣም የሚገርም ነገር ለጌታ ለኢየሱስ ክርስቶስ ለተሰጠው ተልእኮ እንኳን እስራት እስከ ሞት ድረስ ተሰናድቻለሁ። ለፍቃዱ ለመፈጸም እንዘጋጅ። አራተኛ የሰውን ሐሳብ ከሱ ሐሳብ ጋር አንቀይር። ከእግዚአብሔር ሐሳብ ጋር ከመንፈስ ቅዱስ ሐሳብ ጋር የሰውን ሐሳብ አንቀይር። በጣም እዚህ ጋር መናገር ፈልጋለሁ። በዚህ ዘመን ያለን አገልጋዮች ከኔ ጭምር ጌታ ኢየሱስን እናውቃለን የምትሉት በምድር ዳርቻ ይሄን የምትሰሙት የሰውን ሐሳብን ከእግዚአብሔር ሐሳብ ጋር ተቀላቅላችሁ እየተጎዳችሁ ያላችሁ፣ ሰውን መፍራት ወጥመድ ነው ይላል መጽሐፍ ቅዱስ። እባካችሁ ምሪቱን ተከተሉ። ምንድነው ያለሽ ጌታ መንፈስ ቅዱስ ባንተ ምን አለ? ያለህን ተከተል። ተው
አንዳንድ ጊዜ የሰው ሐሳብና የእግዚአብሔር ፍቃድ ይሄን ነው ገላትያ ምዕራፍ 5 ላይ ትዝላችሁ ቁጥር 6 ላይ መንፈስ በስጋ ላይ ስጋም በመንፈስ ላይ ሁለቱም ፍጭት ላይ ናቸው ግጭት ላይ ናቸው ለምን ስጋ የእግዚአብሔር ፍቃድ እንዲፈጸም አደረገ መንፈስ ቅዱስ ደግሞ የሱን ፍቃድ እንዲፈጽም ሁለቱ ይጣላሉ እርስ በራስ ይጋጫሉ ዛሬ በጣም በሞቅታ እርግጠኛ ሆኜ ልናገር ይሄን በሞቅታ በመንፈስ ቅዱስ ፍቃድ ላይ ስሜታቸውን አቀላቅሎ አይ መንፈስ ቅዱስ እንደዚህ ቢለኝም እንደዚህ እንዳደርግ ብናገርም እዚህ ጋር ደግሞ እንደዚህ እንዳደርግም ደግሞ ሁለት ሐሳብ የለው መንፈስ ቅዱስ ጳውሎስ ስላለቀሱ ልቡን ስላባቡት የመንፈስ ቅዱስ ምሪትን እምቢ አላለም ይኸውላችሁ ሐዋርያ ሥራ ምዕራፍ 20 ምዕራፍ 21 አንብቡት ምዕራፍ 21 ከቁጥር 1 እስከ 14 ድረስ አንብቡት ምዕራፍ 20 አንብቡት ከ19 ጀምራችሁ በየጎዳናው በየከተማው መከራ እስራት እንደሚገጥም ተናግሮኛል ከዚህ በኋላ አታዩኝ አይኔን አታዩኝ ሌላው አምስተኛ ያለንን ብቻ እናደርግ ማን ያለውን መንፈስ ቅዱስ ያለው ጳውሎስ መንፈስ ቅዱስ ያለውን ለመፈጸም ራሱን አዘጋጀ ይሄንን ምዕራፍ 20 ላይ እንደዚህ ይናገራል በጣም የሚገርም ነገር ምዕራፍ 20 ላይ ቁጥር 24 ላይ ነገር ግን ሩጫዬን ከጌታ ከኢየሱስ የተቀበልኩትን አገልግሎትን ይላል አገልግሎት እርሱ የእግዚአብሔር ጸጋ ወንጌል መመስከር እስኪፈጽም ድረስ ይፈጽም ዘንድ ነፍሴን ከኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ ያለን ብቻ ለማለት እንደ ከንቱ ነገር ነፍሴን እቆጥራለሁ ስለዚህ በሰው ሐሳብ ፍቃዱን መፈጸም አልፈለገም ጳውሎስ ሰዎች ቢያባብሉትም የእግዚአብሔርን ፍቃድ ከመፈጸም ለመከልከል ቢነሱም ለሐሳባቸው ይሻላል የኔስ ስንት ጊዜ ይሁን የመንፈስ ቅዱስን ድምጽ በሰው ድምጽ እየቀየርሽ ዋጋ ምትከፊ የቀድሞ የመንፈስ ቅዱስ ኃይል ጳውሎስ እስራት ላይ እንኳን ቢሆን እኮ መንፈስ ቅዱስ ውስጡ ላይ ይንተከተካል በኃይል ለምን ለፍቃዱ ስለተገዛ ለፍቃዱ ካለመገዛትሽ የተነሳ ህልሞችሽ ራእዮችሽ ትጋትሽ የተወሰደው የሰው ሐሳብ የተቀላቀለውን የሰው ሐሳብ አውጡት የመንፈስ ቅዱስ ምሪት እንከተል ግድ የላችሁ የመንፈስ ቅዱስ ምሪት የሚከተሉ ሰዎች ጳውሎስን እኮ አብደሃል ነው ያሉት ምሪቱን ሲከተል እንደ ኃይለኛ ይቆጠር ነበር ምሪቱን የሚከተሉ ሰዎች እንደ እብዶች ሊቆጠሩ ይችላሉ እንደ ኃይለኛ ሊቆጠሩ ይችላሉ የመንፈስ ቅዱስ ምሪት መከተል ውጤታማ ያደርጋል ያላችሁ እንዲሁም ደግሞ የኢየሱስ ክርስቶስ የመጣውን ፈተና የገጠመውን ችግር የመጣውን ያንን ነገር ሁሉን እምቢ ብሎ የአብን ፍቃድ ለመፈጸም ሲሄድ መሞት ብቻ አይደለም ገና ከሞት ተነስቶ ድል ነሳ ይኸውላችሁ በምሪቱ ስንሄድ ፈለጉን ስንከተል ያለንን ብቻ ስናደርግ ውጤታማ ነው የምንሆነው የጌታን ምሪት እንዴት እንከተል እሱን ልናገርና ቃሉን ልቋጨው የጌታን ምሪት እንዴት እንከተል አንደኛ መንፈስ ቅዱስን በመስማት እንዴት ነው የጌታን ምሪት የምናውቀው አንደኛ መንፈስ ቅዱስ በድምጽ በራሱ ሐሳብ በሎሳስ ድምጽ በውስጣችን በእኛ ላይ በመናገር ይመራናል የመንፈስ ቅዱስ ምሪት አንደኛ እንዴት ነው የምናውቀው በመንፈስ ቅዱስ እናውቃለን ሁለተኛ በህልም ባልተቀላቀለ ሰውኛ ባልሆነ በህልም የመንፈስ ቅዱስ ምሪት ጳውሎስም በህልም ተረድቷል በህልም የተረዱ ብዙ ሰዎች አሉ በብሉይ ኪዳንም በአዲስ ኪዳንም ሁለተኛ በህልም ሶስተኛ በቃሉ የመንፈስ ቅዱስ ድምጽ በቃሉ በመንፈስ ቅዱስ አንደኛ ሁለተኛ በህልም ሶስተኛ በቃሉ አራተኛ በእውነተኛ ነቢያቶች ምሪቱን ልንከተል እንችላለን እንደ አጋቦስ ባሉ እውነተኛ ነቢያቶች ከተባለው መልእክት ውጪ ሌላ ማስተላለፍ እንከተላለን ትዝላችኋል ኢየሱስ ክርስቶስ በጣም የሚገርም ነገር መልኩ እስከሚቀየር ድረስ ተራራሮ በነበረ ሰዓት
ኤልያስና ሙሴ ተገልጠው ምንድነው ያሉት? መከራን እዛ ጋር ኃይለኛ ምጥ በሆነበት ሰዓት እዛ ጋር መጥቶ መላእክቶች ሳይቀሩ እኮ ያበረታቱት ነበር እንዲቀበል። እኛ መተን በምድር ላይ ተሟግተን ህዝብን ልናድን አልቻልንም፣ የምትጠበቀው አንተ ነህ። ስለዚህ አበረታቱት ሊቀበል ያንን መከራ ድል እንዲነሳ። አያችሁ፣ ኢየሱስ የሰይጣንን ድምፅ የሰውንም ድምፅ የተከታዮችንም ድምፅ አልሰማም። ምሪቱን ተከተለ። ጳውሎስም አብሮ ያሉ ጓደኞች የሚወዱ በጣም የሚወዱ ሰዎች የተናገሩትን የነሱን መንፈስ ቅዱስ አሳስቧቸው እንኳን ተናግሮ መልሶ ሌላ የራሳቸውን ሰዋዊ ሐሳብ ሲጨምሩ እምቢ አለ። አጋቦስ ግን አላከላከለም። ያለውን ብቻ አልተጫነውም። ሌሎች አትሂድ ሲሉ እሱ አላለም። በቃ ይገጥማል መልእክቱን ብቻ አስተላለፈ። የእግዚአብሔርን ቃል የእግዚአብሔርን እውነት የመንፈስ ቅዱስ ምሪት ወገኖቼ፣ የመንፈስ ቅዱስ ምሪት በሰው ቃል አንቀይር በሰው ቃል። ዛሬ በቤተ ክርስቲያን ውስጥ ዛሬ በጓደኞቻችን ዛሬ አብሮ በሚያገለግሉ የመንፈስ ቅዱስ ሐሳብ እየተቀየረ ነው ያለው። ሰዎች ከመንፈስ ቅዱስ ሐሳብ ይልቅ የሰውን ሐሳብ የበላይ ያደረጉ ነው። መንፈስ ቅዱስ እሱን እንድናዳምጥ ይፈልጋል። ዛሬ ከዓለም ዳርቻ ገብታችሁ ምሰሙ ስሙ። መንፈስ ቅዱስ ይደመጥ። የሱን ምሪት እንከተል፣ የሱን ፈለገ እንከተል፣ የሚለንም ብቻ እንስማ። ከብዙሃን ድምፅ የሱ ድምፅ ይበልጣል። ከብዙሃን ምሪት የሱ ምሪት ይበልጣል። ከብዙሃን ቃል የሱ ቃል ይበልጣል። መከራ ቢኖርም እሱ ስላለ ብርታት እናገኛለን፣ ኃይል እናገኛለን። ተልኳችን እስከ መጨረሻ ድረስ እንደ ጳውሎስ ለመጨረሽ ብርታት ይጨመራል። ምሪቱን እንከተል። ይህን ቃል ስናገር ጌታ ከኔ ምሪት ይልቅ የሰው ምሪት የበላይ ሆኗል በዚች ምድር ብሎኛል። በቤተ ክርስቲያን ውስጥ የሰው ምሪት፣ የፓስተሮች ምሪት፣ የወንጌላውያን የሽማግሌዎች ምሪት፣ የቄሶች ንግግር የበላይ ሆኗል። ከመንፈስ ቅዱስ ንግግር ይልቅ መንፈስ ቅዱስን ምሪት እናዳምጥ፣ እንስማ። የሰውን ምሪት በመከተል የሰውን ድምፅ በመከተል የራሳቸውን ስሜት በመከተል መጽሐፍ ቅዱስ ላይ የከሰሩ አሉ። ግድ የላችሁ። የእግዚአብሔር ድምፅ ባለመስማት የእግዚአብሔርን ድምፅ የተባለውን ተልኮ በመቶ የከሰሩ አሉ፣ የተጎዱ አሉ። አለመንፈስ ቅዱስ ምሪት በራሳቸው ስሜት ተነዳቶ ለሕዝቡም ጭምር መከራ የሆኑ አሉ፣ ስቃይ የሆኑ አሉ። በመንፈስ ቅዱስ ግን የተመሩ አገልግሎታቸው ይልቅ ጳውሎስ እስከ መጨረሻ ድረስ ሩጫዬን ጨርሻለሁ፣ ሽልማት የክብር አክሊል ይጠብቀኛል፣ ከሱ እቀበላለሁ። ይሄ ለእኔ ብቻ ሳይሆን ተስፋውን ለሚጠብቁ ሩጫቸውን ጨርሶ ምሪቱን ተከትሎ ድምፁን ተከትሎ የሰው ድምፅ ከመንፈስ ቅዱስ ድምፅ ጋር ሳቀላቅሉ የተከተሉ ሁሉ ሊቀበሉ ያሉ ሽልማቱ። ድምፁን እንከተል፣ ፈለጉን እንከተል፣ ሐሳቡን እንከተል። ከሱ ድምፅ ጋር ተስማምተን እንድንጓዝ ጌታ ይርዳን። እንጸልያለን። መንፈስ ቅዱስ አንተን መስማት የምንችልበት፣ ምሪትን መከተል የምንችልበት፣ ፈለግን መከተል የምንችልበትን ጸጋና ኃይል እንድትጨምርልን በኢየሱስ ክርስቶስ ስም እኔ ጸልያለሁ። ከምሪቴ ውጪ፣ ከሐሳቤ ውጪ፣ ከቃሌ ውጪ፣ ከድምፄ ውጪ ጌታ ሆይ መሄድ ዋጋ ያስከፍላልና ጳውሎስ ለመጣው ድምፅ፣ አንተ ለመራው ምሪት የብዙዎች ለቅሶ የማባበል ቃላቸው አላት። ዛሬ በብዙዎች በማባበል ቃል ምሪትን እምቢ ብሎ ዋጋ የሚከፍሉ ብዙዎች አሉና ይህን ቃል በመስማት ጌታ ሆይ ያንተን ምሪት ለመቀበል ራሳቸውን እንዲያዘጋጁ ለመንፈሲ ተገዢ መሆን እንዲችሉ እንድትረዳ በኢየሱስ ስም እኔ ጸልያለሁ። እኔንም እርዳኝ። ከሰው ድምፅ ይልቅ ከሰው ምሪት ይልቅ
ያንተን ምሪት በመከተል ምንም ቢመጣ ለፍቃድ መገዛት እንድችል ጌታ ሆይ እርዳኝ። ፍጹም ፍቃድን በሕይወታችን ላይ ግለጠው። መንፈስ ቅዱስ ሐሳብህን ብቻ ማዳመጥ እንድንችል እንድታግዝ እኔ ጸልያለሁ። ሁሉ ለክብር ይሁን፣ አሜን። በሆነው በኢየሱስ ክርስቶስ ስም ተባረኩ። መንፈስ ቅዱስን ድምፅ፣ የመንፈስ ቅዱስን ምሪት በሰው ሐሳብ አንቀይር፣ እሱን እንከተል። ጌታ ይባርካችሁ። ይህንን አገልግሎት በብዙ አቅጣጫ እንዲሄድ ሰብስክራይብ አረጉ፣ ኮመንት አረጉ፣ ሼር አድርጉ፣ በጣም ጻፉ፣ አበረታቱ። ያላችሁን አስተያየትም ጻፉ። ለወንጌልን በዚህ አቅጣጫ ለምድር ሁሉ እናድርስ። የጌታ ወገኖች ለማይሆን ነገር ጊዜን ከሚጨርሱ የእግዚአብሔር ቃል ላይ ጊዜያችንን ብንጨርስ ኢየሱስ ሊመጣ በጫፍ ላይ ስለሆነ ከቃሉ ጋራ ከምሪቱ ጋራ አብረን መጓዝ እንድንችል ጌታ ይርዳኝ። ተባረኩ። ቀጣይ ደግሞ ጌታ በሚሰጠኝ መልእክት እስከምንገናኝ ድረስ የእግዚአብሔር ቸርነት፣ የመንፈስ ቅዱስ ምሪትና አብሮነት ከእያንዳንዳችን ጋር ይሁን። ተባረኩ።